ከ$50 ይከፍላል ማለት ነው። $2 እስከ $50 ይከፍላል በስንት ሰከንድ ውስጥ? በ28 ሰከንድ ውስጥ ማለት ነው። ሰላም እንዴት ናችሁ ውድ ቻናሌ ቤተሰቦች፣ ዛሬ በአዲስ ቪዲዮ መጥቻለሁ። ብዙ ሰዎች የተጠቀሙ ያሉበት ዌብሳይት ኦር እኔም ጭምር የተጠቀምኩበት ያለውበት ዌብሳይት ብዙ ሰዎች በዚህ ዌብሳይት ኦር አፕ ዊዝድሮ ያደረጉበት ያለበት ፕላትፎርም ነው። እርግጠኛ ነኝ ብዙዎቻችሁ ልታውቁ ትችላላችሁ። ካፕቻ የሚባል ነው። ካፕቻ ወደ ውስጥ ዲቴል የገባው ስለሱ ሙሉ እንትኖችን አሳያችኋለሁ። ቪዲዮን ከመጀመሪያ በፊት ላይክ ያደረጋችሁ ጀምሩ። ካፕቻ ምንድነው የሚለው ጋር እንምጣ። ካፕቻ አይኖ በስፔን 2000 ላይ ነው ካፕቻ የሚባለው ዌብሳይት እንትን የተባለው። ዌብሳይት ብቻ አይደለም፣ አንድ ድርጅት ነው። ምንድነው እሱ? ሴኩሪቲ ቴስት የሚያደርጉበት ነው። ሴኩሪቲ ቴስት ማለት አሁን ካፕቻ ድንገት ወደ ውስጥ የገባውም ስለማሳይ ችግር የለውም እና ድንገት ዌብሳይት ውስጥ ገብታችሁ እናንተ የሆነ ነገር ለመግባት ስትሉ ሰው መሆናችሁን ወይ ሮቦትና ሰው መሆናችሁን ሊላይ የተቀመጠ አንድ ፕላትፎርም ነው። እሱም ወደ ውስጥ ገብቻ ያሳያችኋለሁ እና ይሄ ድርጅት ምንድነው አሁን ሰው በመሆናችሁ ብቻ ሊከፍላችሁ የተዘጋጀ ፕላትፎርም ነው። በጣም ሂውጅ ስለሆነ ይሄን ብቻ በመለየት ያው እንትን የለውም፣ ያው በሰራችሁት ልክ ነው የሚከፍለው። እሱን ልንገራችሁና ብር የመክፈል አቅምም ስላለው ባን እስከ ማስደረግ ድረስ ያደርሳል። እናንተ ተጠንቅቃችሁ መስራት አለባችሁ ልላችሁ ነው። እኔ ከዚህ በፊት ሌላ አካውንት ከፍቼ ባን ተደርጎብኝ እንደገና ሌላ ክሬት አድርጌያለሁ። እንደገና ክሬት አድርጌ ያሳያችኋለሁ ማለት ነው። እንዴት ባን ሊያደርጋችሁ ይችላል የሚለውን በሂደት አሳያችኋለሁ አሁን እና ይህን ቻናል ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ደግሞ እንደዚህ አይነት ቪዲዮ እንዲደርሳችሁ የደውል ምልክቷን የነካችሁ እንደውም እኔን ሰፖርት ለማድረግ ላይኳን በተን የነካችሁ ቤተሰቤ መሆን ትችላላችሁ። ወደ ቪዲዮ እንሂድ። እሺ ክሮም ላይ ትገቡና እንደዚህ ብላችሁ ትጽፋላችሁ ካፕቻ ብላችሁ ትጽፋላችሁ። እኔ ችግር የለውም ካጠገቡ ስለምጽፍ ሬሎ እንደምታዩት ያው በስልክ መስራት ትችላላችሁ። ዴስክቶፕ ካላችሁ በዴስክቶፕ መስራት ትችላላችሁ። እዚህ ጋር እንደምታዩት ካፕቻ የሚል አለ። እሱን ልንካ። አሪፍ ፕላትፎርም ነው። ያው ዲቴል ስለማሳያችሁ ችግር የለውም፣ እናንተ ያው መጠቀም ትችላላችሁ በዚህ ዌብሳይት። አፑም አለ፣ እናንተ አፑንም ማውረድ ይጠበቅባችኋል ማለት ነው። አሁን እኛ ክሬት እናደርጋለን በዚህ ማለት በብራውዘር በክሮም ክሬት እናደርግና ቀጥታ አፑን አውርደን እንጠቀማለን ማለት ነው። እሺ እዚህ ጋር እንደምታዩት ያው እዚህ ጋር ታይፒንግ ጆብ ይላል። ሬጂስተር በማድረግ ብር እርን እንደምታደርጉ ዴሊ ፓይመንት አለ። ምንም ግልጽ የሆነ ነገር ነው። 100% ይከፍላል። በእኔ ተማመኑና ይህን ስራ ጀምሩ። ሜቶዱንም አሳያችኋለሁ እንዴት እንደሚከፍል። እንደምታዩት ያው እዚህ ጋር ስታርት ኤርኒንግ የሚል አለ። እዚህ ጋር እንደምታዩት እንትኖች አሉ። ወርታች አድርጌ ላሳያችሁ። እዚህ ጋር ያው እንትኖችን ነው የሚያሳያችሁ ሶፍትዌር። አሁን እዚህ ጋር ነው እንደምታዩት ኢሜጅ ካፕቻ አሳያችኋለሁ። እሱንም ዲቴል የገባው ማለት ነው። እዚህ ጋር እንደምታዩት በ3 ሰከንድ ውስጥ ከ05 እስከ $1 የመክፈል እንትኑ አቅሙ እንዳለው እዚህ ጋር ያሳያችኋል። እዚህ ጋር ደግሞ እንደምታዩት እነዚህ ሁሉ ስራዎች ናቸው፣ እናንተ የምትሰሩት ስራዎች ናቸው። እዚህ ጋር እንደምታዩት አይታችኋል። $2 እስከ 99 እስከ $50 ይከፍላል ማለት ነው። $2 እስከ $50 ይከፍላል በስንት ሰከንድ ውስጥ? በ28 ሰከንድ ውስጥ ማለት ነው። ኢትስ በቃ ናይስ የሆነ ፕላትፎርም ነው ያዘጋጁት ማለት ነው። ካፕቻ ድርጅት ነው እንደምላችሁ ከጎግል ጋር የጎግል የልጅ ልጅ እንደማለት ነው። የጎግልን ግማሹን እንትን ራን የሚያደርገው ይሄ ካፕቻ የሚባል እንትን ነው። ምክንያቱም ሮቦትና ሰውን እየለየ እንትን የሚለው ይሄ ድርጅት ስለሆነ ማለት ነው። እዚህ ጋር እንደምታዩት $2 ከ9 በዚህኛው ማለት ነው። እነዚህ እንዳለ እናንተ የምትሰሯቸው ስራዎች ናቸው። እዚህ ጋር እንደምታዩት በ10 ሰከንድ ውስጥ $1 ከ45 ማግኘት ትችላላችሁ። ያ እዚህ ጋር እንደምታዩት ያሳያችኋል ማለት ነው። ይሄ ሁሉ የሚያሳያችሁ እነዚህ ሁሉ ጥያቄዎች አሉ የገባችሁ እንድትሰሩ ነው እዚህ ጋር ያሳያችሁ ያለው።
ሶ እዚህ ጋር ደግሞ እንትኖችን ያሳያል፣ የነሱ እንትኖችን ያሳያል። ሶ በቃ ይሄን ይመስላል ካፕቻ የሚባለው ማለት እና ብዙ ሰው የተጠቀመው ይገኛል። ሶ ወርታች ያደረጋችሁ እናንተ ዲቴል የገባችሁ ማየት ትችላላችሁ። ይኸው እዚህ ጋር እንደዚህ አይነት እንትኖችን የሚሰጠው ጽሁፍ እንደዚህ አይነት ሰው መሆናችሁን ለመለየት እንደዚህ አይነት ጥያቄዎችን ነው የሚያመጣላችሁ። ሶ እንደዚህ አለ እንትኖች ያውን እዚህ ጋር እንደዚህ አይነቶች እንትኖችን ያሳያሉ። እናንተ የገባችሁ እሱ የሚጠይቀውን ጥያቄ በመመለስ የምታገኙት ብር ነው ማለት ነው። ሶ ያልገባችሁ ነገር ካለ ችግር የለውም እንትን ላይ ያስቀምጡ። አይታችኋል፣ እዚህ ጋር ኮሜንት ላይ ጻፉ። እዚህ ጋር እንደምታዩት እንደዚህ አይነት ነው ቅድም ያልኳችሁ ነገር ማለት ነው። ዙም አድርጌ ላሳያችሁ። ሶ እዚህ ጋር እንትኖችን ያስመርጣችኋል። ክሪስ ወልከር ይላል። እነዚህ ስፓልት እንትኖችን ማለት ነው። ሶ እነሱን ስትነኩ ከቬሪፋይ ስታደርጉ ሮቦት አይደላችሁም የሚለውን ነገር እነሱ እንትን እንዲሉ ነው የሚፈለገውና ማለት ሶ ዌብሳይቱ ይሄን የሚመስለው ማለት ነው። ሶ እኛ አሁን ሳይን አፕ እናድርግ። 100% ይከፍላል። ቪዲዮ የምታዩ ከሆነ ጀምሩ። ሶ እንደናንተ ልፋት ነው። ቀን ሙሉ መስራት ትችላላችሁ። ደግሞ መጨረሻ ላይ አሪፍ እናንተ አሪፍ የምትሰሩበትን ሰዓትን ጭምር ነግራለሁ። ሶ እንትኑስ እኛ ሳይን አፕ እናድርግ። ሶ ሳይን አፕ እናድርግ። እዚህ ጋር ሳይን አፕ የሚል አለ። ሶ ኢሜል አስገቡ ይላል። እኔ ኢሜይሌን ላስገባ። እናንተ ኢሜል ሶ እንደዚህ ማድረግም ትችላላችሁ። ኢሜል ማስገባት ማትፈልጉ ከሆነ እዚህ ጋር ሳይን አፕ ዊዝ ጎግል የሚል አለ። እሱን ትነካላችሁ። እሱን ስትነኩ ጀስት ቀጥታ ወደ ጎግል እንትናችሁ ነው የሚሄደው። እዚህ ጋር እንደምታዩት ብዙ ኢሜይሎች አሉኝ እኔ። እናንተም ያው አንዱን ኢሜል ንኩ። ያው እናንተ የምትጠቀሙ ብዙ ኢሜል ካላችሁ የምትጠቀሙትን ኢሜል አንዱን ንኩ። እኔ አንዱን ኢሜይሌን ልንካ ማለት ነው። ሶ ኮንቲኒው በል ይለኛል። እኔ ኮንቲኒው ልበል። ሶ ያው እንደምታዩት ያው አሁን ጥያቄ ጠይቃችኋል። አሁን ከስተመር ይላችኋል፣ አሁን ወርከር ይላችኋል። እናንተ ምን ትላላችሁ? አያም ወርከር የሚለውን የምትነኩት እሱን ኔክስት ትላላችሁ። ያው ጥያቄን የሚጠይቃችሁ ወርከር ናችሁ ከስተመር ናችሁ ይላችኋል። ሶ ከስተመር ነኝ ስትሉ ቀጥታ እንደዚህ ያስገባችኋል ማለት ነው። ሶ እንደምታዩት አሁን ኦሬዲ ከፍቻለሁ ማለት ነው። እንትኔን ከፍቻለሁ። በጣም ቀላል ነው፣ ሲምፕል ነው ለመክፈት። ምንም ፓይመንት ምናምን አያስፈልገውም፣ ምንም ኢንቨስት አያስፈልገውም። እናንተ በምትሰሩ ስራ ነው። ሶ በስልክም በፒሲ መስራት ትችላላችሁ። ግን ስከፍቱ መጀመሪያ ላይ በእንትን መክፈት አለባችሁ በብሮዘር። ሶ ቀጥታ ከፕላይ ስቶር አፑን አውርዳችሁ ሊጠቀሙ ልትሉ ሲባል ያስቸግራችኋል። ምክንያቱም እዚህ በብሮዘር ከፍታችሁ ሊንክ ይሰጣችኋል። ሊንኩን ኮፒ አድርጋችሁ ነው እዛ ላይ ፔስት አድርጋችሁ ቆይ አሳያችኋለሁ አሁን ማለት ነው። ሶ እንደምታዩት ይሄን የሚመስለው ማለት ሜትሩ። ሶ ይሄውላችሁ እንደምታዩት አሁን የኔ ኮድ ይሄን ነው የሚመስለው ማለት ነው። እዚህ ጋር እንደምታዩት የኔ ኮድ እዚህ ጋር አለ። ሶ ይሄን ኮፒ አድርጌ ነው ኮፒ ሳደርግ ይሄው እዚህ ጋር ኮፒ ሆኖልኛል ማለት ነው። ሶ ስታርት ወርክ ቆይ አሁን ተመልሼ ነግራችኋለሁ ባን እንዴት ባን እንዳትደረጉ ሜትዶች አሉኝ። ሶ አሁን እዚህ ጋር እንደምታዩት አፑን አውርጃለሁ። እናንተ ደግሞ አፑን ማውረድ አለባችሁ። መጀመሪያ ከዚህ በፊት የከፈኩት አለ። ከዚህ በፊት ከፍቼ ነበረ እኔ አካውንት። ይሄን ሎጋውት ብዬ ልውጣና ካም በኋላ እዚህ ጋር ካንስል ልበልና ቅድም ኮፒ ያደረኩት አለ። ቅድም ከዛ ከብሮዘሩ ኮፒ ያደረኩትን እዚህ ጋር ፔስት ነው የምለው ማለት ነው። ፔስት ይሄው እንደዚህ ያመጣልኛል ማለት ኔክስት ማለት ነው። ኔክስት ቀጥታ አመጣልኝ ማለት የዛኛውን እንትን ማለት ነው። ሶ አሁን ከዛኛው ጋር ሊንክ ሆኗል ማለት ነው። አሁን የአፑና የብሮዘሩ እንትን አንድ ላይ ሊንክ ሆኗል። ስለዚህ እናንተ እዚህ የምትሰሩት ነገር ቀጥታ ወደ ብሮዘሩ ይሄዳል ማለት በእናንተ ኢሜል መስራት ትችላላችሁ። ሶ ቀለል አድርጋችሁ ነው የምትሰሩት። አሁን ወደ እንትኑ ሊሄድ ያው እዚህ ጋር እንደምታየው ጌት ስታርትድ ትላላችሁ። ሶ እዚህ ጋር ብራችሁ እዚህ ጋር ነው የሚቀመጠው። ሶ እዚህ ጋር የተለያዩ እንትኖች አሉ፣ ጥያቄዎችን ይጠይቃችኋል። መኒ ሜትዱንም በዛው አሳያችኋለሁ እንዴት እንደምታወጡ። ሶሪ ጌት ስታርትድ ቤል አሳያችሁ እንዴት እንትን እንደሚል ማለት ነው። እዚህ ጋር እንደምታዩት አሁን እንደጀመረ ነውና ትንሽ እንትን ይላል። ሶ ክሊክ ቬሪፋይ ይላል። እሱን ትነካላችሁ፣ ሎዲንግ ያደርጋል። ምንድነው የሚያደርገው? እናንተ አሁን እንደዚህ አይነት ጥያቄ የሚጠይቃችሁ አሁን እቺኛውን ወደዚህኛው ለመክተት ማለት ነው። ሶ እንደዚህ ታደርጉና
አሁን ይሄው ከፈትኩ ማለት እዚህ ጋር እንደምታዩት ብሬ ይቆጥራል ማለት ነው። ብሬ ይቆጥራል። እንደዚህ ያደረጋችሁ ጥያቄዎችን በመስራት ብር ሜክ ማድረግ ትችላላችሁ። እዚህ ጋር እንደምታዩት ብሬ ይጨምራል። አሁን እነዚህ ተጠራቅሞ ወደ ዶላር ሲሉ ቀጥታ ታወጣላችሁ። ዊዝድሮ የምታደርጉበትም የትድንም አሳያችኋለሁ። እዚህ ጋር አሁን እንደዚህ ያመጣ አያም ሁማን የሚለውን ትነካላችሁ። እንደዚህ ያደረጋችሁ ነው ጥያቄ። ምንም ቀላል ነው፣ ሲምፕል ስለሆነ ነው በጣም የፈጠንኩ ያወራችሁ ያለሁት ማለት ነው። አሁን በጣም የቀዘቀዘ እንትን አሳየኝ ይላል። እዚህ ጋር የፍሪጅ የቀዘቀዘ ያለበት እንትን አሳየኝ ይላል። ይሄ የቀዘቀዘ ይመስላል። ደግሞ እንትኑን ሶልቭ ማድረግ ከከበዳችሁ፣ ጥያቄውን ሶልቭ ማድረግ ከከበዳችሁ ምን ትላላችሁ? እዚህ ጋር ካንት ኖት ሶልቭ የሚለውን ትነካላችሁ ከከበዳችሁ ማለት ጥያቄ። ወይ ነክቼ ላሳያችሁ። ጥያቄ ምናምን ከከበዳችሁ እንደዚህ ያደረጋችሁ መመለስ ትችላላችሁ። እኔ ከብዶኛል ጥያቄውን መመለስ ይቀይርላችኋል ጥያቄ ማለት ነው። ምንም እንትን ማለት አያስፈልጋችሁም። ግን ይሄኛውን በየቀን በየሰዓቱ እየገባችሁ በዚህ ብትሰሩ አሪፍ ብር ታገኛላችሁ። ቢያንስ በወር በጣም ብዙ ብር ታገኛላችሁ። በጣም ብዙ ብር ማለት ነው። እንደዚህ በአንድ ጥያቄ 0.20 እንትን የሚሰጥ ከሆነ አስባችኋል? እነዚህ ብሮች በየቀኑ ተደማምረው ስንት ብር እንደሚመጡ በጣም ወደ ከ10,000 በላይ ብር ልታገኙበት ትችላላችሁ ማለት ነው። በዚህ ተክታችሁ የምትሰሩ ከሆነ ማለት ነው። በጣም አሪፍ ፕላትፎርም ነው ያስቀመጠው ካፕቻ። ደግሞ ባን ደግሞ የሚያስደርገውንም ነገር ነግራችኋለሁ። እሱን አልረሳሁትም። እዚህ ጋር እንደምታዩት እንደዚህ አይነት ጥያቄዎችን ያመጣልኛል። አሁን ኤኤች አሁን እዚህ ጋር ምን አሁን ብቻ እንትን ነው። እናንተ በጣም እንትን ብላችሁ እንድሰሩ ነው። አሁን እዚህ ጋር ምንም አልገባኝም ጋይስ። እንደምታዩት እንደዚህ አይነት ጥያቄ የሚጠይቃችሁ እናንተ ሶልቭ ማድረግ ነው። አሁን እኔ ሶልቭ ማድረግ ከብዶኛል በጣም። እንደዚህ ከበድ ያለ ጥያቄ ስለሚጠይቃችሁ ማለት ነው። ዝም ብላችሁ መልስ አትመልሱ። ምክንያቱም እናንተን ሮቦት አድርገው ያስባሉ። ባን ሊያስደርጋችሁ ይችላል ይሄኛው ማለት ነው። ጀስት በኢሜይላችሁ እንዳትጠቀሙ ወይ ተመልሳችሁ እንዳገቡ ነው የሚያደርጋችሁ ማለት ነው። እናንተ የሚታያችሁን ነገር ብትመልሱ ደግሞ ደጋግማችሁ እንትን ባትሉ አሪፍ ነው። እዚህ ጋር ሁለት ቁጥር ይመስላል። ሁለት ቁጥር ይታያል። U7D ኦኬ። እዚህ ጋር ቆይ ልጻፍ። ዩ ይመስላል። ደግሞ ካፒታል ስሞል እነሱን በጣም ማረጋገጥ አለባችሁ። እዚህ ጋር እንደምታዩት ገና እንትን አላለኝም። በቃ ስትመልሱ እዚህ ጋር ብራችሁ እርን ያደረጋችሁ ትመጣላችሁ ማለት ነው። አሁን እኔ 3 እንትኖችን መልሻለሁ። እንደዛ ያደረጋችሁ መስራት ትችላላችሁ። እዚህ ጋር G8 QU9V ይላል። እንደዚህ ታደርጉ ያው በቃ ብራችሁ ይጨምራል ማለት ነው። አሁን እስካሁን ድረስ ካልተንቀሳቀሰም እኔ አሁን ቀደም ካኖ ሶልቭ ያሳለፍኩ ስለሆነ ነው እንደዚህ አይነት እንትኖችን ያመጣልኝ ያለው። እናንተ እንደዚህ ያደረጋችሁ መስራት ትችላላችሁ። ቪዲዮ የረዘመ ስለሆነ እናንተ እንትን በሉ። ያልገባችሁ ምናምን ካለ እንትን ማለት ትችላላችሁ፣ መጠየቅ ትችላላችሁ እኔን ማለት ነው። በቃ በአፑ እንደዚህ ያደረጋችሁ መስራት ትችላላችሁ። አንድ ደግሞ የምመክራችሁ ነገር ባን የሚያስደርጋችሁ ነገር መቼም በዚህኛው ገብታችሁ እንዳሰሩ በብሮዘሩ ማለት ነው። በክሮም ውስጥ እንደዚህ ገብታችሁ መቼም እንዳሰሩ የመመክራችሁ። ምክንያቱም በክሮም ብቻ አይፈልጉም መሰለኝ ባን ያደርግባቸዋል። እኔም ባን ስላደረጉኝ ማለት ነው ከዚህ በፊቴ ማለት በዚህ እንዳሰሩ በአፑ የገባችሁ ስሩ። ይኸው እዚህ ጋር እንደምታዩት አሁንም እንትን ካላችሁ ደጋግሜ የምነግራችሁ ይኸው እዚህ ጋር ሊንካችሁ አለ። ወደ ላይ አድርጋችሁ ማለት ነው እንትን ስትሉ የእናንተ ኮድ መግቢያ ቁልፋችሁ ይኸው ክላይንት ኪ ይላል እዚህ ጋር። እሱን ኮፒ አድርጋችሁ እዛ እንትናችሁ ላይ ሄዳችሁ ነው ፔስት የምታደርጉ አፑ ላይ ማለት ነው። እዚህ እቺኛው ኮፒ ካደረጋችሁ በኋላ ይኸው እዚህ ጋር ገብታችሁ ነው እንትን የምታደርጉት ማለት ነው። ቅድም እንዳሳያችሁ ማለት ነው። አሁን ደጋግሜ ላሳያችሁ። ይኸው እዚህ ጋር ኤግዚት
ኤግዚት ብዬ ላሳያችሁ። ይኸው እዚህ ጋር ገና አፑ ስገቡ እንደዚህ ነው የሚያመጣላችሁ። እናንተ እዚያ ያላችሁን ኮፒ ትሉና ፔስት ትሉና ኔክስት ማለት ነው። ሶ ቀጥታ ያስገባችኋል ማለት ነው። እንደዛ እያደረጋችሁ በአፑ ስሩ እንጂ በዌብሳይቱ እንዳሰሩ። ሶ ይሄን የሚመስለው ደግሞ በጣም እኔ በጣም የተመቸኝ እንትን ወደ ማታ ብሰሩ አሪፍ ነው። ከ2 ሰዓት እስከ 4 ሰዓት ወይ እስከ 5 ሰዓት ከ2 ሰዓት ባለው ሰዓት ውስጥ ብሰሩ በጣም አሪፍ ብር የመክፈር እንትኖችን ያመጣላችኋል ማለት ነው። ሶ እናንተ እንደዚህ ያደረጋችሁ አሪፍ የሚከፈል ድርጅት ነው። የመክፈል እንትኑ በጣም ሰፊ ነው። በጣም ብዙ ብር አለው። ከጉግል ጋር ኮኔክት የተደረገ እንትን ነው። ስለዚህ የሚዘጋ አይመስለኝም። ምክንያቱም በጣም ትልቅ ድርጅት ስለሆነ የሚዘጋ አይመስለኝም። ሶ እናንተ መስራት ትችላላችሁ በዚህ ማለት ነው። ሶ እናንተ ሰውን ከሮቦት የሚለይበት ሴኩሪቲ ቴስት ስለሆነ ሶ እናንተ የገባችሁ መስራት ትችላላችሁ። ያልገባችሁ ነገር ካለ ደግሞ ያስቸገራችሁ ነገር ካለ መጠየቅ ትችላላችሁ። ደግሞ ፓይመንት እንዴት ነው ማወጣው የምትሉ ከሆነ ፓይ አውት የሚል አለ እዚህ ጋር። ሶ ከዚህ በፊት ይሄ ዌብሳይት እንትን ይከፍል ነበር በዌስተርን ዩኒየን፣ በፔፓል፣ በተለያዩ በባንክ ሁላ እዚህ ጋር እንደምታዩት በባንክ ሁላ ቀጥታ ይከፍላችሁ ነበር። ሶ አሁን ግን እንዴት እንደሆነ አላቅም፣ ብቻ በጣም አሻሽሎት በዋሌት መክፈል ጀምሯል ማለት ነው። በዋሌት ቀጥታ ይከፍላል። ሶ እዚህ ጋር ያው 4 ቀን ስላልሞላኝ ነው እኔ ከከፈትኩት 4 ቀን ስላልሞላኝ ነው። ደግሞ ብሬም በጣም ትንሽ ነው የማውጫ ብሬ ማለት ነው። ሶ እዚህ ጋር እናንተ 4 ቀን ከሞላችሁ ደግሞ ያው እንትኑ ዌብሳይቱን ከከፈታችሁ 4 ቀን ከሞላችሁ ይከፍላችኋል። ደግሞ ሶ ቀጥታ በዋሌት ነው የሚከፍላችሁ ማለት ነው። ይሄው እዚህ ጋር በዋሌት ኮኔክት አድርጋችሁ ነው ብሩን የምታወጡት ማለት ነው። ሶ እሱን ደግሞ በሌላ ቪዲዮ ተመልሼ እሰራለሁ። ምክንያቱም ይሄ ቪዲዮ ስለረዘመ በጣም በጣም ስለረዘመ ሶ እዚህ ጋር በዋሌት ብሩን ማውጣት ትችላላችሁ ማለት ነው። ሶ በሌላ ቪዲዮ ስለምንገናኝ ችግር የለውም አሳያችኋለሁ። እና ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ የሆኑ እንደዚህ አይነት እናንተ የሚጠቅም ቪዲዮዎችን ስለምለቅ ሰብስክራይብ ያደረጋችሁ እንዲሁም የደውሏን ምልክት የነካችሁ ቤተሰብ መሆን ትችላላችሁ። እኔንም ሰፖርት አድርጋላችሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።